የሰው ልጆች ሁሉ መጀመሪያ የሆነው አዳም በዚህች ምድር የኖረው 930 ዓመት ነው። የዕድሜ ባለጸጋ የሚባለው ማቱሳላም የኖረው 969 ዓመት ነው። ዛሬ ካለንበት አንጻር ስናስበው የአዳምና የማቱሳላ ዕድሜ እጅግ በጣም ረጅም ነው። ነገር ግን መጽሐፍ ይህን ያህል ረጅም ዕድሜ ይኑሩ እንጂ የእነሱን ታሪክ የሚነግረን ኖሩ፣ ወለዱ፣ ሞቱ ብቻ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በዚህች ምድር የኖረው 33 ዓመት ብቻ ነው። ታሪኩ ግን መጽሐፍ እንኳን መዝግቦ አልጨረሰው። ቢመዘግበውም ዓለም አይችለው። እሱ የሰራቸው ስራዎችም ዓለም እስኪያልፍ ድረስ ይኖራሉ። የሰው ልጆች ሕይወት የሚቆጠረው በኖሩበት ልክ ሳይሆን በሰሩት መሆኑን በቀላሉ መረዳት እንችላለን። ይህም ማለት በእግዚአብሔር አቆጣጠር የሰው ልጆች በእግዚአብሔር ፊት አንድን ቀን እንኳን መዋል አልቻሉም ማለት ነው። መጽሐፍ ወዘንተ ባሃቱ የተርስኡ አሃዊነ እስመ አሃቲ ዕለት በሀበ እግዚአብሔር ከመ አሰርቱ ምዕት ዓመት ወአሰርቱ ምዕት ዓመት ከመ አሃቲ ዕለት። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ ይላል። በእግዚአብሔር ዘንድ ሺህ ዓመት እንደ አንድ ቀን ደግሞ እንደ ሺህ ዓመት ነው። የሰው ልጆች ረጅም ዕድሜ ቢኖሩ በእግዚአብሔር ፊት አንድን ቀን እንኳን መዋል እንዳልቻሉ ማየት እንችላለን ማለት ነው። ሕይወት በመቁጠር ሳይሆን በመኖር ወይም በመስራት ነው የሚለካው።